በምትችሉት መጠን በእግዚአብሔር ስም ጠይቃችኋለሁ። ሼር አድርጉት፣ ለወዳጅ ዘመዶቻችሁ ሁሉ አድርሱት። ለምታውቋቸው በጎ ስራ ላይ ለሚሰሩ ሰዎች ሁሉ ላኩላቸው። አባቴ እንዲታከምልኝ እፈልጋለሁ። ምንም መማር እፈልጋለሁ። እዚህ ጋር ቁጭ ብዬ ነሽ ቁጭ ብዬ ሳያቸው እቀናለሁ። እኔ ራሱ አንተም ትማራለህ፣ አባትህም ደህና ይሆናል። እሺ እሺ። እሱ በሽተኛ ያው ስንት ዓመት ቁጭ ብሏል። አልዩ ፈንታ ብላችሁ ወርዱት እስቲ። ሰላም ውድ ኢትዮጵያውያንና ኤርትራውያን በመላው ዓለም ሆናችሁ ይህንን ቪዲዮ የምትመለከቱ በሙሉ እንደምናችሁ። ዛሬ በህይወት ዘመኔ ሁሉ ገጥሞኝ የማያውቅ አይነት ታሪክ ይዤላችሁ መጥቻለሁ። እዚህ ጋር አንድ ወንድም ያለ ላለፉት 5 ዓመታት ከወገቡ በታች ፓራላይዝድ ሆኖ እንደዚህ እንደተቀመጠ ነው ያለው። ይህ ወንድሜ በበጎ ፈቃደኝነት የሰው ቤት ለማደስ በሄደበት ግድግዳ ይወድቅበትና ከዛን ጊዜ ጀምሮ ከወገቡ በታች ከድቶት እንዳለ አለ። አሁን የሚኖረው ቅዱስ ገብርኤል ቤተክርስቲያን ሞጆ ቤተክርስቲያኗ አስጠልለው በሆነች ትንሽዬ ክፍል ውስጥ ነው። እንደምትመለከቱት ፍራሽ ላይ ነው ያለው። አጠገቡ ደግሞ የ9 ዓመት ልጅ አለ። ይህንን እንቦቀቅላ ልጁን እናቱ አባትየው በመታመሙ ምክንያት ጥላው ሄደች። ይሄው 5 ዓመታትን አባትና ልጅ በብዙ መከራና ሲቃ ውስጥ ሆነው እየማቀቁ ይገኛሉ። እነዚህን ሰዎች ዞር ብሎ የተመለከታቸው ሰው እስካሁን የለም። ዛሬ እኔና ወዳጄ እዚህ ቪዲዮ ልንሰራላቸው ተገኝተናል። ከአዲስ አበባ መተን ማለት ነው። እና ባካችሁ ይህንን ቪዲዮ እስከ መጨረሻው እንድታዩት እጠይቃችኋለሁ። እዚህ ወንድሜ ያለ እስኪ ምን እንደተፈጠረና በምክንያት የሁሉ ማቅና የሁሉ ችግር እንደደረሰበት ካሱ አንደበት እንሰማለን። እሺ፣ እኔ የደረሰብኝ ጉዳት አካል ጉዳት ከወገቤ በታች ፓራላይዝ ነው የሆንኩት። ሁለቱም እግሬ ፓራላይዝ ነው። መንቀሳቀስ ምንም በድን የሆነው እግሬ ማለት ነው። እና ይሄም የሆንኩበት ምክንያት ለሰው በጎ ነገር እሰራለሁ ብዬ ቤት እያፈረስን እያለን እኔ ከውስጥ እንደሆንኩ እሌ ላይ ወደቀብኝና ተኋላ መታኝ። ፓራላይዝ ወዲያው አደረገኝ። ምንም ከዛ ተነስተ አንስተውኝም ወደ ወጌሻ ቤት ምናምንም ወሰዱኝ። ሊሻለኝ አልቻለም። እንደገና ወደ ሐኪም ቤት ወሰዱኝ። ሐኪም ቤትም ወደ ወላይታ ሶዶ ሄድኩ ዶክተር ቀለሙ ጋር። እዛም ከነርቭ ጋር ተያይዟል ይሄ እኛ አንችለው ምናምን አለኝና ወደ ውጪ ሄደህ መታከም ትችላለህ አለኝ። እና እኔ ደግሞ ይሄን ወደ ውጪ አይደለም ሄጄ መታከምበት ቀርቶ ያው የዕለት በዕለት ጉርስ ብቻ የምኖር ሰው ነኝና ያው ስላልቻልኩ ያን ማድረግ ስላልቻልኩ ይሄው ወደ 5 ዓመት አሁን አስቆጥሬያለሁ። በዚህ በጸበል ቦታ ነው አሁን ያለሁት። ባለቤቴም እዚህ ጸበል ቦታ አስገብታኝ ሄዳ ንብረቴን ያለ ገንዘቤንም ሆነ ምንንም የቤት ዕቃም ሳይቀር ጥቅልል አድርጋ ሌላ ባላገባች እና በጠየኳትም ጊዜ እሱ ወደ አዲስ አበባ ሄዶ ሌላ ሚስት አግብቶ እየኖረ ነው ምናምን ብላ ከሰሰችኝ። እኔ ደግሞ እውነታውን ለማውጣት እናንተን ለማለት ክስ ጀመርኩ። ይሄው የከሰስኩበት እንትን አለኝ። ይሄ እኔ ጸበል ቦታ ለመቀመጥ እዚህ አስቀምጣኝ ለመሄዷ መረጃ ነው ይሄ ማለት። እሷ እዚህ አስቀምጣ ሄዳ እዚህ እንዳላስቀመጠችህ ሰው ሌላ ሚስት አገብቷል ብላ ከሰሰች። አዎ ከሰሰች። እሷ የከሰሰችኝ ደግሞ ይሄው ደረሰኙም ይሄው አለ። የሷ ክስ ወረቀት ነው ይሄ። በእንደዚህ አይነት ሁኔታ ውስጥ ሆነህ እሷ ደግሞ ሌላ ሚስት አገብቷል ብላ እሷ አገብታ ሄዳ ጭራሽ አንተን ወንጀለኛ ታደርጋለች። አዎ እና እንደዛ አድርጋኝ ይሄው መጨረሻ ላይ እንትን እኔ በቃ ምስክርነት አስመስክሬ ምን ብዬ እንትን ካልኩ በኋላ ፍርድ ልትቀበል ስትል ተያይዛ ከሰውየው ጋር ልጁንም የትም ጥላ ጠፋች። ይሄው ልጁን ሰብስበው አመጡልኝ ወደዚህ። ይሄው ልጁ አሁን ከኔ ጋር ያለው ልጁ ብቻ ነው። ሌላ ሰው ማንም የለም። ማንም የሚረዳኝ ከጎኔ የለም። እና በእንዲህ ያለው ሁኔታ ነው ያለሁት። እና
እባካችሁ እርዱኝ፣ ድረሱልኝ፣ ፍጠኑልኝ። ቆሜ ልሄድ። ትላንትና ለሰው የምረዳ ሰው ዛሬ እኔ ራሴ መረዳት ይከብዳል። ትላንት ስሮጥ የነበርኩ ዛሬ ያልጋ ቁራኛ ሆኜ ተቀምጫለሁ እና እርዱኝ እባካችሁ፣ እርዱኝ እባካችሁ። በሀገር ውስጥም ከሀገር ውጭም ያላችሁ ድረሱልኝ። መታከም እችላለሁ፣ እድል አለኝ፣ መቆም እችላለሁ። በእናንተ እገዛ እቆማለሁ። እርዱኝ እባካችሁ እያልኩ ማጸናቸዋለሁ። በእግዚአብሔር ስም እርዱኝ እና ፈጥናችሁ እርዱኝ እባካችሁ። ቆሜ እንደ ሰው ልቆምበት፣ እንደ ድሮ ልሆን። ሮጬ ገና አልጠገብኩም፣ ሰርቼ ጉልበቴን አልበላሁትም። ገና ወጣት ነኝ። በዚህ እድሜ ውስጥ አካል ጉዳተኝነት ሆኜ መቀመጥ ይከብዳል። አይምሮዬም እረፍት አላገኘሁም። በስቃይ ውስጥ ነው ያለሁት። እንዴት ሆኜ ልንገራችሁ? ይሄ ልጅ አለ ከጎኔ። ይሄ ልጅ የሱ ስቃ ክፍል ምንድነው? እኔስ አንዱን ይዤዋለሁ። እሺ የሱ በቃ ከኔ ጋር መቆራመት፣ ከኔ ጋር እንደዚህ መሰቃየት፣ ከኔ ጋር ስቃይ ማየት በዚህ እድሜ ውስጥ ብዙ ነገር ነው የሚጠይቀኝ። ብዙ የሚጠይቀኝ ነገር አለ። ግን እንዴት ብዬ ነው ለሱ የምመልሰው? እንዴት ብዬ ልመልስ? ማን ለሰው እርዳሃለህ? ለምን ባትሄድ እኮ እንደዚህ አትሆንም ነበር ይለኛል። ማንም ሰው እኮ የሚሞትበትንና አካል ጉዳት የሚደርስበትን ቢያቅ ማንም ከቤቱ የሚንቀሳቀስ ሰው የለም ነበር። ግን ሆነ እንደዚህ ከሆነ በኋላ ምንም ማድረግ አልችልም። አሁን እርዱኝ ባካችሁ፣ ልቁም። ለዚህ ለልጅ ባካችሁ ስትሉ እርዱኝ ባካችሁ። ልጄን ልርዳው፣ ላስተምረው፣ ሰው የደረሰበት ላደርሰው። እኔ እንደዚህ ሆኜ አልቀር ባካችሁ እያልኩ ማጸናቸዋለሁ። ውድ ኢትዮጵያውያንና ኤርትራውያን ይህንን ባለ ታሪክ አይታችሁ መቼም ማናችሁም ጨክናችሁ ታልፉታላችሁ ብዬ አላስብም። በምትችሉት መጠን በእግዚአብሔር ስም ጠይቃችኋለሁ። ሼር አድርጉት፣ ለወዳጅ ዘመዶቻችሁ ሁሉ አድርሱት። ለምታውቋቸው በጎ ስራ ላይ ለሚሰሩ ሰዎች ሁሉ ላኩላቸው። እናም ደግሞ ሁላችንም የምንችለውን በማድረግ ይህ ወንድማችን እንደገና በጤና እንዲቆም ለልጁ ስትሉ በእውነት ለመናችኋለሁ። አንዳች ነገር አድርጉ፣ አዋጡለት፣ ተባበሩለት። ከተባበርን ማናደርገው ነገር የለም። እግዚአብሔር ይስጣችሁ፣ ጤናችሁን ይስጣችሁ። ጠይቃቸው እስኪ አባትህ እንዲያሳክሙት። እኔ አባቴ እንዲታከምልኝ እፈልጋለሁ። ምንም መማር እፈልጋለሁ። ሌሎቹ ልጆች ሲማሩ እዚህ ጋር ቁጭ ብዬ እነሱ ቁጭ ብዬ ሳያቸው እቀናለሁ እኔ እራሱ። እኔ ራሱ እንጀራ ሰጪኝ ጥላኝ ሄደችው። ያኔ የ6 ዓመት ሕፃን ላይ ነበርኩኝ። አይዞህ ደግሞ እግዚአብሔር ሰዎች ያስነሱልሃል። እሺ አንተም ትማራለህ፣ አባትህም ደህና ይሆናል። እሺ እሺ በቃ አይዞህ። እሺ ምንም እንትን አትበል። እሺ እግዚአብሔር አዋቂ ነው። እሺ እኔ አንበሳ እሺ ሄዳለሁ። ሰላም ነው ማማ? እዚህ አብራችሁ ነው የምትኖሩት?
አሁን በቅርብ ነው የመጣሁት። ይኸው ጠዴ ነኝ ያለሁት። አባት እናት የለኝም፣ ዘመድ የለኝም። አሁን ወንድሜ ነበረ የያዘኝ፣ ወንድሜ ሞቷል። አሁን ዝም ብዬ ጠበል የመጣሁት። ይኸው ሶስት ወር ነው እዚሁ አብረው ነው የሚኖሩት። አዎ የትም አልሄድም። ማንም ጠያቂ የለኝም። እስቲ ለኢትዮጵያ ሕዝብ ስለደመቀ እንደውም ምን ይላሉ? እስቲ ጠይቁለት እስኪ ኢትዮጵያን ሕዝብ እስቲ እርዱት አደራችሁን። እናቴ እሱ በሽተኛ ይኸው ስንት ዓመት ቁጭ ብሏል። አልዩ ፈንታ ብላችሁ እርዱት፣ እስቲ እርዱት እባካችሁ። ፈጠራችሁ ጌታ እርዱት። አንድ ፍሬ ልጅ እዚህ ይኸው ስንት ብዙ ቁጭ ብሏል። አደራችሁን እስቲ ይጃንና እንደ ሰው ቆሞ እንደ ሰው ይሄድልና እባካችሁ እርዱን፣ እባካችሁ እናቴ እባካችሁ። ልጁ አንድ ፍሬ ልጅ አብሮ አባቱ ጋራ እንከራተታል እና አደራችሁን እርዱና፣ በነፍስ እርዱና ጌታ አደራችሁን፣ አደራችሁን ብናዴ። እሺ ማይ ውድ ኢትዮጵያውያንና ኤርትራውያን በድጋሚ ጠይቃችኋለሁ። ይህንን ቪዲዮ ሼር አድርጉት፣ የምትችሉትን ነገር በሙሉ አድርጉ። እንደምትመለከቱት እቺ ደሳሳ ጎጆ ውስጥ በዚህ ሁኔታ ነው የሚኖሩት። ከአንድ ወቅት ላይ ቅድም ሲያጫውተኝ ነበር፣ ጎርፍ መጥቶ ይህንን ሞልቶበት የሚያድነው ሰው አጥቶ ሰው ተጠርቶ ነው እንደገና ከዚህ ሁኔታ አውጥቶት የነበረው እና ድንገት ጎርፍ መጥቶ ራሱ ከፍተኛ የሆነ ችግርና አደጋ ሊያመጣበት እንደሚችል ስጋቱን እያለቀሰ ነግሮኛል። እና ሁላችሁም የምችሉትን በማድረግ ይህንን ወንድም እንድንታደገው በፈጣሪ ስም ጠይቃለሁ። አካውንቱን እንዲነግረን ቀጥታ ወደ እሱ ወስዳቸዋለሁ። አካውንትንና ስልክህን እባክህ። እሺ አካውንቴ 1027 66 05 007 ደመቀ አበራ ማሩ ነው የሚለው። ደመቀ አበራ ማሩ ነው የሚለው። ስልኬ 09 41 51 57 82 ነው።